የአፍለኝነት ወይም የታዳጊነት እድሜ የሽግግር ጊዜ ነው። ከልጅነት ወደ ጎልማስነት የምንሸጋገርበት የሽግግር ወቅት ደግሞ ራሳቸውን በቻሉ የተለያዩ ለውጦች የታጀበ ነው። ለውጦቹም ከ12 ዓመት ጀምሮ መከሰት ይጀምራሉ። ከለውጦቹ መሃል አካላዊ፣ ስነልቦናዊ እና ማህበራዊ ለውጦች ዋነኞቹ ናቸው። ከነዚህ ለውጦች መካከል ደግሞ በሰውነታችን ውስጥ ከሚፈጠሩት የተለያዩ የሆርሞን ለውጦች የተነሳ የሚከሰት ለተቃራኒ ጾታ የሚኖረን የተለየ ፍላጎት አንዱ ነው። ቀድሞ ከሴት ወይም ከወንድ ልጅ ጋር አብሮ የትኛውን ተግባር ለመከወን ፍላጎት የማይኖረን ሲሆን በአንድ አካባቢ መገኘት በራሱ ደስ የማያሰኝ ስሜት የሚፈጥርብን ነበር። እንደው በአንድ አጋጣሚ በአንድ አካባቢ ከተገኘን ከእኩዮቻችን ትችትና መጎንታተል የሚደርስብን፣ በልጅነት አእምሮ ለተቃራኒ ጾታ ካለን አለመፈላለግ የተነሳ አላገባም እስከ ማለት ደርሰን የነበርን። በዚህ ወቅት ላይ ግን የተለየ የመቀራረብ ስሜት በውስጣችን ይፈጠራል። በፊት ማየት የማንፈልጋትን ሴት ዛሬ ወደ እሷ መሳብ እንጀምራለን። ነገሩ ያልተለመደ ከመሆኑ የተነሳ ግርታ ቢፈጥርም አዲስ ነገር መልመድ አይቀርምና ይህንንም ለውጥ ቀላል ባይሆንም ተቀብለን የጉርምስናን እድሜ እንቀላቀላለን። የዚህ እድሜ ከባድነቱ አንድም ለውጡን ለመረዳት ጊዜና መረጋጋትን ጠያቂ መሆኑ ሲሆን፣ ነገር ግን በዚህ የእድሜ ክልል ውስጥ ስንገኝ የተረጋጋ ማንነት ሳይሆን ብዙዎች ተቀጽላ ስም እንደሰጡት የእሳቱ እድሜ ብለው እንደሚጠሩት በችኮላና ስሜታዊ በሆነ ሚዛን ውሳኔዎችን ስለምንወስን ችግር ውስጥ እንገባለን። ሁለትም በአብዛኛው የዚህ እድሜ ክልል ልጆች ለወላጅም ሆነ ለቅርብ ቤተሰብ ጆሮ የማንሰጥበት፣ ምክርንም ሆነ ተግሳጽንም የማንቀበልበት፣ ከማንም በላይ አዋቂ አድርገን ራሳችንን የምናይበት፣ ማመፅ የዕለት ተዕለት ተግባራችን እስኪመስል የሚደርስበት በመሆኑ ከድጡ ወደ ማጡ የሆነ ህይወትን እናሳልፋለን። በውጭ ስንታይ ደስተኛ፣ ተጫዋች፣ ነገር ግን ለማንም የማናወራው የውስጥ ትግልና የውጭ ግፊት የምንታገልበት እድሜ ነው። በውስጣችን የሚካሄዱትን አካላዊ ለውጦች እጅግ ግር የሚያሰኝ እንግዳ ነገር እንደመሆኑ እንደ ቀድሞ ለእናትና አባት እንዲህና እንዲያ ለውጦችን እያስተናገድኩ ነው ብሎ መናገር የማይታሰብ ነው። ለውጡ አካላዊ ብቻ ሳይሆን የባህሪ ለውጥም በከፍተኛ ሁኔታ ይታይብናል። ለምሳሌ ያህል ምክንያታዊ ያልሆነ ቁጣ፣ ንዴት፣ ግልፍተኝነት፣ አመፀኝነት ከአንድ ዓመት በፊት በቤተሰብ ሙሉ ጥገኝነት ስር በደስታ እንኖር የነበርን አሁን ቤቱን ጥዬ ነው የምሄድላችሁ ማለት እንጀምራለን። ብዙዎች ከዚህ ስሜት ከፍተኛ ግፊት የተነሳ ገና በለጋ ዕድሜያቸው ወደ አላስፈላጊ የፍቅር ትስስር ውስጥ ይገባሉ። በውስጣችን ከሚንቀለቀለው ስጋዊ ስሜት የተነሳ የ25 እና 30 ዓመቱ በአእምሮ የበሰለው አንቺና አንተ ለቀሪው ዘመን መጸጸቻ የሚሆንን ውሳኔ እንወስናለን። የደቂቃ ውሳኔ የዘላለም ሐዘንና ጸጸት ይወልዳል። በፈረንጆቹ ዘንድ ታዋቂ የሆነ አንድ ምሳሌ አነጋገር አለ። ኪዩሪዮሲቲ ኪልድ ዘ ካት ይላሉ። ያው ድመት ብዙ ነገሮችን ለማወቅ መንካትና መያዝ እንዲሁም በየስርቻው መግባትን ስለምትወድ ኪዩሪየስ ናት ይባላል። ነገር ግን ይህ ለማወቅ ያላት ጉጉት ለመልካሙም ለመጥፎም ነውና በሙከራዎቿ መሃል በአንዱ ምክንያት ህይወቷን ታጣለች። ይህንንም ያንንም እንዴት አይነት ስሜትና ጣዕም እንዲሁም ደስታ እንደሚሰጠን ለማወቅ ራሳችንን አሳልፈን መስጠት 9 ህይወት ያላትን ድመት እንኳ እንደገደላት እኛንም ይኸው ዕጣ ፈንታ ነው የሚገጥመን። ድመት በባህሪዋ ብዙ ነገሮችን በመንካትና በመጎርጎር ስለምትታወቅ ሊገላት የሚችሉ ነገሮችን እንኳን ለማወቅ ባላት ከፍተኛ ጉጉት ብትነካም በአስገራሚ ሁኔታ ግን ምንም ሳትሆን ስለምትወጣ 9 ህይወት አላት ይባላል። ህይወት ቤተ ሙከራ አይደለችም። ሙከራ የሚደረግበት ነገር በሙከራ ወቅት ብልሽት ሊያጋጥም እንደሚችል ስለሚገመት ቢበላሽ እንኳ ምትክ እንዲኖረው በቁጥር ብዙ በሆኑ ነገሮች ላይ ነው ሙከራው የሚካሄደው። የሃይስኩል እድሜያችን እንግዲህ በጣም ስሜታዊ በሆኑ ነገሮች የተሞላ ነው ብለን መደምደም እንችላለን።
ሪዝን ቦታ ብዙ አይኖረውም። ከሪዝን ይልቅ ስሜት በጣም ትልቅ ቦታ የሚሰጠው የእድሜያችን ክፍል ነው እና በዚህ እድሜ ላይ ሆነን ዴቲንግን ማሰብ ራሱን የቻለ ትልቅ ቻሌንጅ እንዲሆን ያደርገዋል። ምክንያቱም እነዚህ ስጋዊ ስሜቶች ወደማይሆን አቅጣጫ እንድንገፋ ነው የሚያደርጉን እንጂ ሪዝን አውት አድርገን ምክንያታዊ ሆነን እንድናስብ አያደርጉንም። አንድም እሱ ነው። ሁለተኛ ደግሞ እንግዲህ ይሄ እድሜ የበለጠ ትኩረት ልንሰጠው የሚገባው ለራሳችን ነው። ምክንያቱም መጀመሪያ ሌላን ሰው ለማወቅ ከመጓጓታችን ወይም ሌላን ሰው ለማወቅ ኦፕን ከመሆናችን በፊት በመጀመሪያ አስቀድመን ራሳችንን በደንብ ጠንቅቀን የምናውቅ መሆን መቻል አለብን። ምክንያቱም ራሱን የሚያውቅ ሰው ሌላን ሰው ለማወቅ ብዙ ላይ አይከብደውም። ሁለተኛ ደግሞ ለራሱም የሚሆነውን ቤተር ፊት የሆነውን ሰው ማወቅ ይችላል ማለት ነው። የአንተ ህይወት አንድ ነው። ዓለም እንደምትሰጥህ ምክር ዮሎ ወይም ደግሞ you only live once አንዴ ነው እና የምትኖረው። በደንብ ሁሉንም አድርግ፣ ሁሉንም ሞክር፣ ጠጣ፣ ስከር፣ ክለብ ግባ፣ ዘፈኑንም ዳንሱንም የተለያዩ አደንዛዥ እጾችንም ውሰድ። ከትዳር በፊት ባለ የግብረ ስጋ ግንኙነትም ውስጥ ተሳተፍ። ድንግልና የፋራ ነው እንደምትል አይምሰልህ። ፋራነት ያለችህን አንዷን በማጣትህ መክሰር ነው። አንድ ያለው በአፈር አይጫወትም እንደሚባል ያለ አንድ ሆኖ 9 ህይወት እንዳለው መሆኑ ኪሳራ ነው። ታዲያ በዚህ እድሜ የሚጀምር የፍቅር ህይወት ብዙ ውድ ነገሮችሽን ወይም ውድ ነገሩህን ማጫ ነው። ሲጀምር ስጋዊ ፍላጎትን ለመቆጣጠር ከባድ በሆነበት ወቅት ፍቅር ውስጥ መግባት ራስን ለእሳት እንደመስጠት ነው። በተለያዩ አጋጣሚዎች በማገኛቸው ታዳጊዎች ለምን የፍቅር ህይወት ውስጥ ትገባላችሁ ለሚለው ጥያቄ አንድም ለነገ ህይወት አጋር ስለሚያስፈልግ፣ ህልሜን እንድትደግፈኝ፣ ህይወትን ተጋግዞ ለማሸነፍ የሚለን ምክንያት ሳይሆን ይልቅስ የጓደኛ ግፊት፣ የሶሻል ሚዲያ ተጽዕኖ፣ ኩል ለመባል፣ የስጋ ፍላጎትን ለማርካት እንደሆነ ይናገራሉ። ከዚህም እንደምንረዳው አንዱም ምክንያት ትክክለኛ እንዳልሆነና በዚህ እድሜ የምንፈልገው ትልቁ ነገር ስጋዊ መሻትን ብቻ እንደሆነ ነው።